የሰሞኑን አየር መቀየር እንደኔ ያስቸገረው ሰው አለ? ማስነጠስ፣ ማፈን፣ አይን ማሳከክ፣ የአይን እንባ መብዛት፣ ንፍጥ መብዛት እንዲህ አይነት ምልክቶች በተለይ ደግሞ ቅዝቃዜ ሲመጣ የሚሆን ከሆነ ሲዝናል አለርጂስ እንላቸዋለን። እንዲህ አይነት ሲዝናል አለርጂስ ሁል ጊዜ የሚመከረው ቀድሞ ኮዙን አውቆ ያንን መከላከል ነው። ቅዝቃዜ ከሆነ የሚያስነሳብን ልብስ በደንብ መልበስ፣ መጥፎ ሽታ ከሆነ የሚያስነሳብን ፌስ ማስክ ማድረግ፣ ጉንፋን የያዘው ሰው ጋር አለመቅረብ፣ የተለያዩ መንገዶችን ለይተን አውቀን ቀዝቃዛ ነገር መጠጣት ሊያስነሳ ይችላል አንዳንድ ሰው። ይሄን ማስወገድ ወሳኙ ነው። ከዛ ግን ይሄን አልፎ ደግሞ ህመሙ ከመጣ ደና ከሆንን በሚዋጥ አንታሂስታሚን እንደ ሎራታዲን፣ ሴትሪዚን አይነቶችን እየወሰድን ከፋርማሲው ገዝተን እየወሰድን ልንጠቀም እንችላለን። ከዛ የከፋ ከሆነ ግን በተለይ ደግሞ አስም ያለው ሰው ከሆነ ቅርብ ወዳለው የህክምና ቦታ መሄድ ይኖርበታል። ምክንያቱም የመርፌ መድኃኒት ኦክሲጅን ሊያስፈልግ ስለሚችል ማለት ነው። ስለዚህ በእንዲህ አይነት ሲዝናል አለርጂስ እየተሰቃየ ያለ ታካሚ ካለ ሰሚት ለስላሳ ፋብሪካ አካባቢ በሚገኘው ኢትዮ ኤውስ ደዌ ስፔሻሊቲ ክሊኒክ በመምጣት ሊታዩና ሊታከሙ ይችላሉ። መልካም ጊዜ።